በመንግስትና በህዝብ መካከል እውነተኛ ትስስር የሚፈጠረው ግልጽ፣ ፈጣንና ታማኒነት ባለው መረጃ ነው። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤትም ህዝባዊና መንግስታዊ የመረጃ ድልድይን በመገንባት እየሰራ ይገኛል። ተደራሽነቱንና ተቋማዊ ብቃቱን ለማረጋገጥ ጽሕፈት ቤቱ ስትራቴጂካዊ አገልግሎት አሰጣጥ ስርዓት ዘርግቷል። በጥቅሉ 8 ዋና አገልግሎቶችንና ከእነዚህ ስር የተዋቀሩ 18 ንዑሳን አገልግሎቶችን በማቅረብ አገልግሎት ፈላጊዎችንና ነዋሪውን ተደራሽ አድርጓል። የዜና አገልግሎት የዕለታዊ መረጃዎች ዋና ምንጭ ነው። በስሩም የጥቆማ ዜና እንዲሁም ማህበራዊ ሁኔታዎችን በጥልቀት የሚፈትሽ የምርመራ ዜና አገልግሎትን ያከናውናል። በተጨማሪም መረጃዎች በተለያዩ የፕሮግራም ቅርጸት ለነዋሪው ይቀርባሉ። በአጭር ፕሮግራም አገልግሎት ፈጣንና ወቅታዊ መልእክቶች ይተላለፋሉ። በዶክመንተሪ አገልግሎት የልማትና የመልካም አስተዳደር ስራዎችን በምስልና ድምፅ ቅንብር ይታያሉ። ከዚህ ጎን ለጎንም ዘላቂና ተነባቢ የሆኑ መረጃዎች በህትመት ውጤቶች አማካኝነት ለክፍለ ከተማ ነዋሪዎች በየደረጃው ይሰራጫሉ። ቴክኖሎጂ በፈጠረው አግባብ የመልቲሚዲያና የቀረጻ ዘርፉ የተሟላ የቪዲዮ፣ የፎቶና የፕሮዳክሽን አገልግሎት በመስጠት የታሪክ መዝገብ ሆኖ እያገለገለ ይገኛል። የተደራጀ የምስልና ድምፅ በዲጂታል ሚዲያ አማካኝነት በማህበራዊ ትስስር ገጾች ላይ ይሰራጫል። ይበልጥ ደግሞ ነዋሪው በዋና ዋና መገናኛ ቦታዎች ወቅታዊ መረጃን በምስልና በድምፅ እንዲከታተል የኤልኢዲ ስክሪን ስርጭት አገልግሎት ይከናወናል። ተቋማዊ ግልጽነትን ለማረጋገጥ የጋዜጣዊ መግለጫዎችን፣ የሚዲያ ጥሪዎችንና የፕሬስ ሪሊዝ አገልግሎቶችን በመስጠት ከብዙሃን መገናኛ ጋር የተቀናጀ ግንኙነትን ይፈጥራል። በዚህም የሚዲያ ግንኙነት አገልግሎት ቁልፍ ሚና እየተጫወተ ነው። በተጨማሪም እያንዳንዱ ዜጋ ህገ መንግስታዊ የመረጃ መብቱን እንዲጠቀም በማድረግ የመረጃ ማዕከል አገልግሎቶችን ዘርግቷል። በዚህም አማካኝነት ለመረጃ ፈላጊዎች ፈጣንና ቀጥተኛ ምላሽ እየሰጠ ነው። በ2018 በጀት ዓመት የአራዳ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት እነዚህ ሁሉ ዘርፈ ብዙ አገልግሎቶችን በጊዜ በጥራትና በተቀመጠው ስታንዳርዶች መሰረት በመለካት ውጤታማነቱን አስመስክሯል። በኮሚኒኬሽን ሳይንስ አግባብ በመንግስትና በህዝብ መካከል ያለው ግንኙነት በማጠናከር ረገድ ጽሕፈት ቤቱ በበጀት ዓመቱ የላቀ ስኬት አስመዝግቧል። እውነትን ይፋ አድርጎ ልማትን አስተዋውቆና የነዋሪውን ድምፅ አድምጦ ጽሕፈት ቤቱ በትጋት የሚቀጥል ይሆናል።